ሰላም አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው አልሐምዱሊላህ። እና ዛሬ ማለት ነው ጉድ እኮ ነው። የሚገርም ነገር የእነዚህ ሰዎች ነገር ግን ይገርመኛል። በጣም ጥሩ ናቸው፣ መጥፎ አይደሉም። አልሐምዱሊላህ ጥሩ ናቸው። አሁን የምሰራባቸው ሰዎች ግን በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ሰዎች የሉም ማለት ነው። ሁሉም ሄደዋል። እኔ ሻወር እየወሰድኩኝ አላየዋቸውም ማለት ነው። ከዛ ሻወር ወስጄ ጨርሼ ስገባ ወደ ውስጥ ገባለሁ ብዬ ሳስብ ቤቱን እንዳለ ቆልፈውት ሄደዋል። ወላይ ምን እንዳሰቡ እና ይሄ ነገር ታውቁታላችሁ። ውሃ ነው እሺ፣ ሌላ ነገር እንዳይመስላችሁ። ይሄ ስኳር ድንች ቢጫ ነው፣ ውስጡ ዱባ ነው የሚመስለው። የኛ ሀገር ነጭ እኮ ነው። እና ወደ ታሪኩ መለስላችኋለሁ። ወላይ ማውራት ስላልተመቸኝ ነው። እና ስኳር ድንች እንብላ። ወይ ውስጡን ላሳያችሁ። አያችሁት? ውስጡ ቢጫ ነው፣ ዱባ ነው የሚመስለው። እና ከናፈቃችሁ ቀቅላችሁ ብሉ ለማለት ነው። እንደ ሀገራችን ባይሆንም እና እየበላው ነው ውዶቼ። የምላችሁ ፈልጌ ነው። ስገባ ቤቱ እንዳለ ዝግ ነው። ያው ደግነቱ ቁልፍ አለኝ፣ ግን ችግር የለውም። ቁልፍ አለኝ፣ ከፍቼ ገባሁ። ግን ዘግተው መሄዳቸውን የገረመኝ። በቃ ብዙም ጊዜ እንደዚህ ሁላቸውም ሲወጡ ቤቱን ዘግተው ነው የሚሄዱት። ይሄ ነገር በጣም ይገርመኛል፣ ለራሴ ጥያቄ ይፈጥርብኛል። እና ብቻ ከፍቼ ገባሁ። ስገባ ገባሁና ኩሽና ትንሽ እቃ አስተካከልኩኝ፣ እቃ አጠብኩኝ ምናምን። ትንሽ እቃ ነበረ፣ ያው አልቀረጽኩላችሁም። ከዛ በኋላ ልጅቷ ክፍል ገባሁ። የአንዷን ክፍል ልጅ አጸዳሁኝ ምናምን፣ ጠረኩኝ። ብቻ ዞር ስለ አንዷ ልጅ ሌላ ክፍል ተኝታለች። ልጅቷ አለች እኮ ግን አንዷ ልጅ ትንሿ ልጅ አለች። ግን ይገርመኝ ቤቱ እንዳለ ዘግተው መሄዳቸው። ዛሬ ብቻ አይደለም ደግሞ ሁሌ ነው። የሆነ ጊዜ እንደውም አሚና አንዱ በር ክፍት ነው አንዱን ዘግቼዋለሁ አለች ሴትዮዋ። አንዱ በር ክፍት ነው አንቺ ስላለሽ ነው ከፍቼው መሄደው፣ ተጠንቀቂ ምናምን አለች። ምን እንደሚፈሩ አላውቅም። ሌባ ይገባል ብለው ይሆን ምን እንዳሰቡ አላውቅም። ብቻ ሰዎቹ መጥፎ አይደሉም፣ ግን ይሄ ነገራቸው ብቻ ይገርመኛል። እና ያ ቁልፍ ሰጣኛለች። እኔ ቤት ዝግ ምናምን ከሆነ ከጠዋት ስነሳ ዝግ ምናምን ካገኘሁት ከፍቼ እገባለሁ ማለት ነው በቁልፉ። ግን አሁን ገና ነው ሲወጡ እኔ እንዳለው ያውቃሉ። ሁለቱንም በር ዘግቶ መሄዳቸው ግን በጣም ነው የገረመኝ ላይ። እና እንደዛ አላችኋለሁ ውዶቼ። ስኳር ድንችን እየበላሁ ነው፣ እንብላ። እና ውዶቼ እስኪ ንገሩኝ፣ ምን አስበው ነው እኔ እንዳለው እያወቁ ልጅቷ ውስጥ አለች ሁሉንም በር ዘጋግተው የሚሄዱት? እስኪ እናንተም እንደዚህ አይነት ሰዎች አለ እናንተ ያጋጠማችሁ? ማታ ማታ እሺ ችግር የለውም፣ ግን ሰው ሲወጣ እንዴት ዘግቶ ይወጣል? ሰው እያለ ማለት ነው። እኔ ውሃ ሊጠማኝ ይችላል፣ ወደ ውስጥ መግባት እፈልጋለሁ። ስንት ነገር አለ አላውቅም። ብቻ ግራ ያጋባል አንዳንዴ ሰው እንዴት እንደሚያስብ አላውቅም። ብቻ ይሁን አልሐምዱሊላህ፣ ሁሉም ለኸይር ነው። አልሐምዱሊላህ ያው የሚያስበው ዘግተው እንደሄዱ ራሳቸውና አላህ ነው የሚያውቀው። በእርግጥ ጥንቃቄ ጥሩ ነው፣ ግን ደግሞ ምን ሊፈጠር ይችላል ካላህ በታች አላውቅም። ለማንኛውም ትንሽ እቃ አለብኝ፣ እቃዬን ላጣጥብ። ከዛ በኋላ ቡና አፈላለሁ ለራሴ ምናምን አሳያችኋለሁ ማለት ነው ወዶች። እሺ ጠብቁ። እና እቺ ብቻ ናት እቃ ያለችኝ። ቆይ ልጠብና እመለሳለሁ። እና አጥቤ መጣሁ፣ ጨረስኩኝ። እቺ ናት ማለት ነው። ቡና ላፈላ ነው ለራሴ። በዚች በትንሹ የቱርክ ቡና ነው።
በጣም እንዳይፈር የቱርኮች ቡና ነው። በጣም ነው የምወደው። ልክ እንደ ሀገራችን አይነት ነው። ያው ምንም ልዩነት የለውም። ልዩነቱ ቅመም ስለሚደረግበት ነው። የቱርኮች ቡና ቅመም አለው። ሄልና እንትን ነው የሚያረቁበት። በእኛ ምንድን ነው የሚባለው? ይሄ ሚስማር የሚሉት ምን ነበር በእኛ? ረሳሁ። ቁርንፉድ ነው። ቁርንፉድ። ያው ትንሽ ናት። እንደዚህ ታፈላላችሁ። ለራሴ እኮ ነው። ያው ውዶቼ እያፈላሁት ነው። ስኳር አላረግም በነገራችን ላይ አልወድም እኔ። ከላስ እንደዚህ ግንፍል ሲል ታጥፉታላችሁ ማለት ነው። ከዛ እዚህ ላይ አምጥታችሁ እንዳይደፋ እንደዚህ ታረጉታላችሁ። እንደዚህ አረፋው ከላይ እንደውም ብዙ አረፋ አላወጣም። ይህን ይመስላል ቡናዬ። ቡና ከሌለ ህይወቴ ባዶ ናት። እና ይሄን ይመስላል ውዶቼ። ይኸው ይዤ የመጣው ኩኪስ ማሙል ቡናዬ ያፈላዋት ቡናችኋትና አበባውን ከፈለጋችሁ እዚህ ጋር አበባ አለ እና ይሄን ይመስላል ጋይስ። እና ውዶቼ ይሄን ይመስላል። ምን ልላችሁ ፈልጌ ነው ባጭሩ፣ ማዳማችሁ በወጣች ሰዓት ምናምን ራሳችሁን ጠብቁ። ያው ምግብ መስራት የሚመቻችሁ ምናምን ልጆች ካላችሁ ምግብ ሰርታችሁ ብሉ። የራሳችሁ የሀገራችንን ምግብ ማለት ነው የሚመቻችሁ። እንኳን አይመቸኝም ሲጀምር፣ ያው ረፍትም ስለመውጣ እኔ ብዙ አልሰራም አላስለመድኩም ማለት ነው። ግን የሚመቻችሁ ልጆች በወጣች ሰዓት ሴትዮዋ እንደዚህ ያኔ ካየች የምትናደድባችሁ ምናምን ካላችሁ ልክ ስትወጣ ያማራችሁን ነገር ሰርታችሁ ብሉ። ያማራችሁን ነገር ሰርታችሁ ጠጡ፣ አፍልታችሁ ጠጡ። በወጣች ሰዓት ደግሞ ፈታ በሉ። ስልካችሁ ላይ ብቻ 24 ሰዓት ቁጭ ማለት ሳይሆን በራሳችሁ ጊዜ ስጡ። ልክ እንደኔ ኩኪሱን አቅርባችሁ ቡናችሁን አቅርባችሁ ለራሳችሁ ጊዜ ስጡ። በቃ ለራሳችሁ ጊዜ ስጡ ለማለት ነው ውዶቼ። እና ደግሞ ይህን ይመስላል ጋይስ። እና ውዶቼ ይህን ይመስላል። አላብዛባችሁ። ለራሳችሁ ጊዜ ስጡ ለማለት ነው ባጭሩ። ማዳሜ ስትወጣ ያለውን ነገር ያሳየዋችሁ ማለት ነው። ለራሳችን ጊዜ መስጠት አለብን። ዝም ብለን በማይሆን ነገር ቁጭ ብለን ማሳለፍ ሰዓታችንን እንትን ማለት ሳይሆን ማድረግ ያለብንን ማድረግ፣ መታጠብ ካለብን ያኔ በቃ ለራሳችን ጊዜ መስጠት። ሴትዮዋችን በወጣች ሰዓት እላቸዋለሁ ውዶቼ። በተናገርኩት ነገር ተጠቀማችሁ ብዬ አስባለሁ። እና ይህን ይመስላል ውዶቼ። ቪዲዮን እስከ መጨረሻ በማየት ተባበሩኝ። ላይክ አድርጉኝ፣ ሰብስክራይብም አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ እና ጀማሪዎች አበረታቱኝ። አብረን እንደግ፣ አብረን እንደግ፣ ተያይዘን ጉዞ ወደፊት እላቸዋለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ